እዚህ ጋር ሰፋ አድርገን ስንመለከት እንግዲህ እስኪ እያንዳንዱ ነው ፋዘር ማዘር ቻይልድ ብዬ ነው እዚህ ጋር የከፋፈልኩት። ለምሳሌ ማዘር ወይም እናትየዋ RH ፖዚቲቭ ወይም ፕሮቲን ዲ ቀይ ደም ሴሏ ላይ ቢኖር አባትየው ቢኖር ያው ልጁ ወይም ቢሪዮም ይወለደውም ልጅ RH ፖዚቲቭ ይሆናል ማለት ነው። whatever the blood group is ፖዚቲቭ ይሆናል ኖርማል ነው ማለት ነው። ምንም አይነት ኢንኮምፓቲቢሊቲ አይፈጠርም፣ ኮምፓቲብል ነው። እናትየዋ RH ኔጌቲቭ ብትሆን አባትየውም ደግሞ RH ኔጌቲቭ ቢሆን እዚህ ጋር ምንም ችግር አይፈጠርም፣ ኖርማል ልጅ ነው፣ በደንብ ያድጋል ነው የሚባለው። በሌላ ኬዝ ደግሞ እናትየዋ RH ፖዚቲቭ ሆና ሉክ እናትየዋ RH ፖዚቲቭ ናት፣ አባት ደግሞ RH ኔጌቲቭ ነው። ከዛ ልጁ የሚሆነው ወይም ፖዚቲቭ ነው ወይም ኔጌቲቭ ነው አይደል? በዚህ ኬዝ ምንም አይነት ችግር የለም ማለት ኢንኮምፓቲቢሊቲ ችግር የለም። ምክንያቱም እናትየዋ ስለሆነ ጽንሱን የምትሸከመው እናትየዋ ፖዚቲቭ ወይም ፕሮቲን ዲ ስላላት ልጁ ቢኖረው ኦኬ ምንም ችግር የለውም፣ አታካ ያደርገውም። ባይኖረውም ደግሞ ምንም ኢንኮምፓቲብል የሚሆን ነገር የለውም። ነገር ግን ወደዚህኛው ኬስ እንመጣ እናትየዋ RH ኔጌቲቭ ሆና እናትየዋ RH ኔጌቲቭ ናት፣ አባት ደግሞ ፖዚቲቭ ከሆነ ልጁ ፖዚቲቭ የመሆን እድል አለው ማለት ነው። በዚህ ኬዝ ልጁ RH ፖዚቲቭ ነው ማለት እናትየዋ ደግሞ RH ኔጌቲቭ ነው። ልጁ ደም ላይ ያለው ፕሮቲን ዲ የምንለው በእናትየዋ አንቲቦዲ እንደ ጠላት እንደ ፎሬን አንቲጂን ተደርጎ ስለሚቆጠር ከዛ የእናትየዋ አንቲቦዲ አታክ በማድረግ ልጁን ይገላዋል ማለት ነው። ይገላዋልና በዚህ ኬዝ ነው ችግር የሚፈጠረው። ግን ብዙ ጊዜ እንደሚባለው የመጀመሪያ ልጅ ያድጋል ነው የሚባለው። አትሊስት አንድ ልጅ ያሳድጋሉ። ኢንኮምፓቲብል ብለድ ግሩፕ ወይም ኮምፓቲብል RH ፋክተር ያላቸው ባልና ሚስት የመጀመሪያውን ልጃቸውን በሰላም ይወልዳሉ ማለት ነው። ምክንያቱም እሱ የሚሆነው ምንድነው ልጁ ኢቨን ኢፍ RH ፖዚቲቭ ቢሆንም የእናትየዋ አንቲቦዲ ሪኮግናይዝ ስለሚያደርገው ወይም ደግሞ ሰንስታይዝ ስለማይሆን በዛን ጊዜ ስለማያውቀው ልጁ በስነ ስርዓት ያድጋል ማለት ነው። ከዛ በኋላ ላሉት እርግዝናዎች ግን የእናትየዋ አንቲቦዲ ሰንስታይዝድ ሆኖ ሬዲ ሆኖ ስለሚጠብቀው አታክ ያደርገዋል ነው። እና በጣም ብዙ እናቶች ብዙ ማህበረሰቦች በሽታ ላይ ጉዳይ ብዙ ልጆች እየሞቱባቸው ሲጎዱ ተመልክተን ሊሆን ይችላል። እሺ ግን ይሄው ችግር በአሁን ጊዜ በጣም ደስ የሚለው ያው ሶሉሽን አግኝቷል፣ መፍትሄ አግኝቷል። ሪሰንትሊ ዲስከቨሪ የተደረገ ነው። ፕሮቲን ዲ አንቲጂን ሬድ ብለድ ሴል ላይ ያለው ወይም እንደዚህ የሽታ ላይ ችግርን ለመቆጣጠር ሜዲካል ወይም ሜዲኬሽን አለ። እንግዲህ ይሄ ሜዲኬሽን ምንድነው እንደ ሺዝ ሆኖ ነው የሚያገለግለው ይላል። እዚጋ እንደምንመለከተው እንደ ጋሻ ሆኖ ይጠብቀዋል ልጁ ማለት እናትየው አንቲቦዲ ሄዶ አታክ እንዳያደርገው ሄዶ እንዳይወጋው እንዳይገለው እንደ ጋሻ መከታ ሆኖ ያገለግላል ማለት ነው። ይሄም ደግሞ በመርፌ መልክ እዚጋ እንደምታዩት በመርፌ መልክ